ዛሬ እስቲ ጀማው ስለ ወላጆች ሐቅ እናውራ። እስቲ በዚህ ጉዳይ ላይ የተወሰኑ ዑለሞች ያሉትን ነገር የሰማሁትን ነገር ሹክ ልበላችሁ። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና፣ አላህን ተገዙ በሱንም ምንም አታጋሩ ይልና በወላጆች ሐቅ ላይ ለወላጆች ጥሩ መዋልን አደራ ይለናል። አስቡት የሆነ አላህ ሱብሓነሁ ወተዓላ የራሱን ሐቅ ከገለጸ በኋላ የወላጆችን ሐቅ ሲገልጽ ቁርአን ላይ ነገሩ በጣም ምን ያክል አሳሳቢ እንደሆነ ከባድ እንደሆነ በዚሁ ማወቅ እንችላለን። እና ዑለሞች ይህንን ንግግር ይዙና ምን ይላሉ መሰላችሁ? ስሰማ የአላህን ሐቅ መወጣት ከሚቻልባቸው የመጀመሪያው መንገዶች 5 አውቃት ሰላት በዛ ሰዓት መስገድ አይደል? ይህ የወላጅ ሐቅ ከአላህ ሐቅ ጋር አንድ ላይ ስለተገለጸ በዚህ አያ አንድ ሰው የወላጆችን ሐቅ መወጣት ከሚችልባቸው መንገዳቶች አንዱ ዱዓ ነው ይላሉ። በዚህ በ5 አውቃት ሰላት ሁሌ ሰላቱም ላይ ሆነ ሰላት ኋላም ላይ ከሰላት በኋላም ሆነ በዚህ በየ5 አውቃት ሰላት ማለት ሰላት ውስጥም ሆነ ስጁድ ላይ ተሸሁድም ላይ ሆነ ለወላጆቹ ዱዓ ማድረግ አለበት ይላሉ። ወላጆቻችንን ከመልካም ዱዓዎቻችን ልንነፍጋቸው አይገባም። ሰዋውን ኢንካኑ አህያ አም አምዋት፣ ሞተውም ሊሆን ይችላል፣ በህይወት ላይ ሊሆኑ ይችላሉ፣ በህይወት ላሉት ጭምር ማለት ነው። ከባድ ነው ወላሂ ወላጅ ሐቅ። አላህ ምን ወጣ አላህ አድርገን። ፊ አማኒላህ። ሰላም አለይኩም።